በዛሬ ቪዲዮአችን የምንመለከታቸው ባዙቁ እንዲኛላ ሶጆ ነው እዚህ ጋር መቆም አይቻልም ወደዛ እንዴ ነገ ቤት ነው የፈለኩትኝ እኮ ያልኩሽ ነገራችሁ ላይ ከባለ ትዳር ፍቅር የሚይዛችሁ ሰዎች ጋኔል ነው የሚጋልባችሁ አይኤምኤፍ ከናት መቀነት መበደር ነው ባስ ላይ እኛ ሴቶች ቆመን መሄድ አልቻልንም ውሸታሞች ቪዲዮ በሙዚቃ በመዝሙር ላይ ነው የሰራት ቪዲዮ ባሱ ሳይናጥና እሱ ይንጡናል ምን አባሮ ምትቆረቆረኝ ምን ታምር መጣ ትናንትና ወይ በምቅቡት ጫት ውስጥ ነው ያዩ ምን ውስጥ ነው ያዩ ገበዛ አሰመዘይኔ ወደ ማጅን ጌታዬ ወይግዛ አስቡት በቃ እንዲሁ ጸጥ ብላችሁ አስቡ እዚህ ሰርተሽ አበይም እንዴ እዚህ ሰርተሽ ደግሞ ልጆች ይዛሉ ሳይኖርሽ ለምን ትወልጃለሽ ልጅ እንዲ ተይዛችሁ እንዲ ማለታችሁ በቃዋል ቀራ ቆሞ ተሰብስቦ የሚመለከተው ህዝብ አትሊስት በህግ እንድትጠየቅ ማድረግ ይችላል እኔ ምግብ አልበላውም ነገር ግን ለልጆቼ ስል ነው መቀበልሽ አለቻ ሰምታችሁት ከሆነና ወንድ ልጅ አስከፍታችሁት ዝም ካለ ተደብቆ የሚያለቅስበት ቦታ አለ እነዚህንና የመሳሰሉ እናንተ ተማሩባችኋላችሁ ብዬ ያሰብኳቸው ድንቅ ሐሳቦችን ይዤላችሁ መጥቻለሁ የምንማርበትን እየተማርንበት የምንወቅሰውን እየተቸን እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ ወደ ቪዲዮ የሚይዛችሁ እህቶች ጋኔል ነው የሚጋልባችሁ እያለችን ነው በነገራችሁ ላይ ከባለ ትዳር ፍቅር የሚይዛችሁ ሰዎች ጋኔል ነው የሚጋልባችሁ እግዚአብሔር ምስክሬ እንጂ ለቤቱ ለኑሮ ጥሩ ያልሆነ ሰውዬ ምኑን አይተሽ ወደድሽው የትኛው ታማኝነቱን የትኛው ጥሩነቱን የትኛው መልካምነቱን አይተሽ ነው ወደድሽው ከባድ ብልግና ነውር ተቆንጥጦ አለማደግ ነው ይሄ ምንም ሌላ አይነት ኤክስፕላኔሽን የለውም እኔ እኮ ሳላስበው መጀመሪያ ማሰበት ሺ የሰው ያተጠጊው ነበር ማሰብ እንደማትችይ እናውቃለን ስለዚህ ከባለ ትዳር ይሄ የሆነ ሪሌሽንሺፕ ምናምን ላይ ካለ ሰው አይናችሁን አንሱ እዛ አይናችሁን ወደ ማዳናለም መልሳችሁ ለራሳችሁ ግጣማችሁን ይሰጣችኋል አይ ካለም በቃ መታው ነው እንደ ግድ እኮ አይደለም ምን ነው አሁን ላይ አይኤምኤፍ የሚባለው ድርጅት እንጀራ እናት ነው እየተባለ ነው እናንተስ ምን ትላላችሁ ቪዲዮን እንመልከት ጌታዬ አይኤምኤፍ ማለት እኮ አፍና አፍንጫህን እፍና አድርጎ ይዞ ተንፍስ የሚል ድርጅት ነው በታችኛው ቀዳዳ ስትተነፍስ ደግሞ እንደሚታወቀው ሃይድሮጅን ሰልፋይድ ነው የምታወጣው የዛን ጊዜ አፍንጫውን ይዞ ፖሊሲያችሁ ነው እንዲሸት ያደረገው ይላል አይኤምኤፍ ከናት መቀነት መበደር ነው ይሉትን ነገር እንግዲህ አይኤምኤፍ ራሱ እግሩን ሰቅሎ የሚስቅበት ጉዳይ ነው ምናልባት እናት ያሉት እንጀራ እናት ካሉነች በቃ እናማ ምን ልል ነው መንግስትና ደጀኔ ተቸግረዋል በእውነቱ ተቸግረዋል ለምሳሌ የተመረጡ ህልሞች ታክስ አንዳንድ ጊዜ ጥሩ ህልሞች ያየን ቀን ማለት ነው ወይ ደግሞ የጋብቻ ታክስ በሰላም ተከባብረው ረጅም ጊዜ ያሳለፉ ትዳሮች ታክስ እንደማለት ነው በነገራችን ላይ የኢትዮጵያ ህዝብ የታክስ ግንዛቤው እስከዚህም ነው ታክስ አይከፍልም ግብር አይከፍልም ምናምን የምትሉት ነገር በጣም ነው የሚያስቀኝ ማለት ግንዛቤው ቢኖረውስ እንዴ ተጋግጦ የከፈለውን ታክስ የሆነ ቀን የሆነ ባለስልጣን እጅ ላይ የወርቅ ሰዓት ሆኖ ያየው እንዴት ብሎ ይከታል ኢትዮጵያ የጂዲፒ መለኪያዬን መስፈሪያዬን እቀይራለሁ ብላለች ጉዳዩን በቀላሉ ለማስረዳት ያህል እንግዲህ በኪሎ የሚመዘነውን ነገር አልሞላ ሲል በጆግ ይሰፈርልኝ እንደማለት ነው ጌታዬ እስከዛሬ ከመኪና ርካሹ የመኪና ዕቃ ምንድነው ብትባል ታርጋ ይልትል ትችል ነበር ጊዜ እንደ ቂጣ ይገላበጣል ይባል የለ አሁን ተገልብጦ ከመኪና በጣም ውዱ ነገር ምንድነው ታርጋ ግን እንዴት ነው ነገሩ ማለት መንግስትና ህዝብ የቦክስ ሪንግ ውስጥ ነው እንዲያሉት ማለት ሳናስበው ሪንግ ውስጥ ገብተን ከሆነ ማለት ታርጋ ይሄንን ምን ጠይቀው እንግዲህ የተለያየ ቡጥ ያረፈብን ስለሆነ አሁን በቀደም ራሱ የቤት ኪራይ አከራዮች በራሳቸው ዋጋ መጨመር አይችሉም ሌላው ቀርቶ ቢያስወጣችሁ ራሱ አጠገባችሁ የሆነ አይነት ዛፍ ፈልጋችሁ ሸፍቱ ስትሉ በጣም የምታዝኑልን መስሎ ነበር ነው ወይስ የምታዝኑልን የሰው ንብረት ሲሆን ነው የቤቶች አስተዳደር ባለስልጣኗ እዛው አንድ ቃለ መጠይቅ ላይ በተመሳሳይ ቃለ መጠይቅ
የተቀመጡበት ወንበር ሳይቀየር ልብሳቸውን ሳይቀይሩ የኮንዶሚኒየም ቅድመ ክፍያ እንደ በፊቱ ሊሆን አይችልም ዋጋው ይጨምራል ካሉ በኋላ እዛው እንዳሉ ማለት ነው የቤት አከራዮች ግን የኪራይ ዋጋ መጨመር አይችሉም እንዴት ነው እነዚህ ሐሳቦች አይጣሉባችሁ ነው ወይስ ከተጣሉም ኮሚቴ አዋቅረን እናስታርቃቸዋለን ብላችሁ ነው ማለት እዚህ ሀገር ብዙ ጊዜ ጥናቱና ውጤቱ ይተላለፋሉ ወይ ደግሞ ጥናቱን ሌላ ሀገር አድርጋችሁት ውጤቱን ወይም ትግበራውን እዚህ ሀገር ካላመጣችሁት በቃ እኔ በዚህ ጉዳይ ላይ ሐሳብ አስተያየት መስጠት አልፈልግም ነገር ግን ከዚህ ከኛ መንደር ራቅ ብላችሁ ያላችሁ አንድ ድንበር ተሻግራችሁ ያላችሁ ግን ሐሳባችሁን እንደልባችሁ ማንሸራሸር ትችላላችሁ ሰሞኑ ደግሞ ስለ ሮዚናና ስለ ከድር አንዳንድ ያልተጨበጡ ሐሳቦች ሲሰጡ ቆይተዋልና እስኪ ምን እየተባለ ነው አብረን እንስማው ውሸታሞች ቪዲዮ በሙዚቃ በመዝሙር ላይ ነው የሰራት ቪዲዮ በዛ ሰራው እንባ አድርጎበት በኤአይ እንባ አድርጎበት የኔን ግቡና ይወስድ ደግሞ ይሄ ቪዲዮ የተለጠፈው መቼ መሰራችሁ ልንገራችሁ የተለጠፈው ይሄ ቪዲዮ የተለጠፈው ከሰባት ቀን በፊት ነው ሂሩና ግቡና ይው ባልና እኔ ሳትናትና ስናወራ ነበር እዚህ ላይ ዜግነት አሜሪካዊት ሚኒሶታ የምትኖረዋ እንዲሁም ደግሞ በትውልድ ኢትዮጵያዊ ከድር ተባለን የ25 ዓመት ወጣት ያገባችው የ56 ዓመቷ አዛውንት የ16 ሚሊዮን ብር ተወስዶበታል የሚሉ ሐሳቦች በቲክታክ ላይ ሲንሸራሸሩ እያየን ነበርና እሷ ግን መልስ ሰጥታለች እንዴት ሰው በዚህ ልክ ለውሸት ይተባበራል እስኪ እንስማው ውሸታሞች ይያል ምን ታምር መጣ ትናንትና ምን መጣ በህልም ምን ያዩት ሰው በህልም አይቶ ነው ወይ በቀርሙሽ ውስጥ ነው ያዩን ወይ በምቅቡት ጫት ውስጥ ነው ያዩን ምን ውስጥ ነው ያዩን ማርከሽን ነው አርከኑት ማርከሽን ነው አርከን የቃማችሁት ጫት ውስጥ ነው ወይ ያያችሁኝ መርቀናችሁ እያለች ነው ሮዚ አዎ እውነት ነው እንደማንኛውም የሐሳብ ሰጪ አንድ ሰው ከእድሜው አቻው ጋር የተመጣጠነን ከእድሜው ጋር የተቀራረበ ሰው ማግባቱ አንድ ጥሩ ሆኖ ሳለ ነገር ግን ፍቅርን ድንበር የለውም ሀገር የለውም ምንም የለውም ያንን አጥርጥሰው ተጋብተዋል ኦፍ ኮርስ ግን 16 ሚሊዮን ብር አሁን የልጅ ምን ጎደለበት ብለን ልናስብ እንችላለን 16 ሚሊዮን ብር ወስዶባት ካዳት የሚሉ በሶሻል ሚዲያ ላይ በቲክታክ ላይ በጣም ተንሰራፍቶ የሰሞኑ መነጋገሪያ አጀንዳን የነበሩትና እስኪ አንዳንድ ጊዜ እውነታውን ለማጣራት ለወሬ የሚያሰፈስፈውን ምላሳችንን ቆጠብ አድርገን ግራ ቀኝ ማዳመጥ ተገቢ ነው የሚል የራሴ ምልከታ አለኝና ቆም ብሎ ማየቱ ተገቢ ይመስለኛል ያስባለሁ አንዲት እህታችን ደግሞ ባስ ውስጥ እንዲህ አይነት ነገር እየገጠመኝ ነው እያለች ነው እንስማት እስኪ ምን ልል የመጣሁት ባስ ላይ እኛ ሴቶች ቆመን መሄድ አልቻልንም እባካችሁ አትበጥብጡ ኑሯችንን በቃ እኔ ቆሜ ሲድ ስንት ነገር እንደሚያሳስቡኝ እንደዚህ እያሉ ሄዱ ባሱ ሳይናጥና እሱ ይንጡናል ምን አባ ነው የምትቆረቆረኝ ምን አባ ነው የምትፎተከኝ ፎከታ ማርያም በቃ እኔ አላቀም ወይ ረፍዶብኝ ይሆናል ጠዋት ለታ ወይ ደግሞ ማታ ቤት ለመግባት ይሆናል አምሽቼ በቃ ሰዓት እንዳይድብኝ ይሆናል እግዚአብሔርን እኔ አልቻልኳችሁ ባይዘው ያስቅ ልጅቷ ሐሳቧን እየገለጸችበት ያለው መንገድ ነው እኔን እያሳቀኝ ያለው እንጂ አያስቅ እንዳስቅ ምንድነው ለምን አርፋችሁ አትቀመጡ ከዘከዛቡ ለከስከዛቡ ጠባታ ምንድነው ሰው ነው ወይስ እንዲ ይዝና እኔን እዚህ መሀል አስገብቶኛ ሴቶች መሀል አስገብቶ አሰበኝ ማጅን ጌታዬ አስቡት በቃ እንዲሁ ጸጥ ብላችሁ አስቡት እንዲ ተይዛችሁ
እንዲህ ማለታችሁ በቃ ዋልቀራ ወይኔ ቤቲ በቃ እግዚአብሔር እንዴት እንደሰለችኝ በቃ እንዴት እንደሰለችኝ ሰው ረፍዶበት ነው። አባ ፕሊዝ እየገፋኝ ነው። ከፈለግሽ ምን መገፋት ነው ከፈለግሽ በራይድ መሄድ ትችላለሽ። እኔ በራይድ መሄድ ብችል ባስ ይላል የኔ አባት በታክሲ ራሱ ይላቀው ማን ብዬ ለሳየምሽ ባስዬ እንኳን በራይድ ልሄድ አመዳም ደ በቃ እንቻለ ሰው ወሰለኩ ሚዛኑን አቅቶት ነው ይባላል። አባቴ ፎትከኛል ማውራት ራሳችሁ አባ በእናትህ አትንካኝ እየገፋኝ ነው ይለኛል። ገፍተኛል እመቤቴ ይለኛል። እየከበደኝ ነው በእናትህ ትንሽ አትክፋኝ። እዚህ ጋር እየተጣበቅኩኝ ባሱ እኮ እንዲህ ያላለ ሰውዬው ነው በቃ ዲው ለማንኛውም የሚልን የመጣው እንዳልኳቸው ነው። ባይዘው የሚያስቅ እንትን አይደለም። ካለው የኢኮኖሚ አኳያ አብዛኛው ማህበረሰብ የነዳጁ መጨመርን ተከትሎ በየቀኑ የሚጨመረው የትራንስፖርት ዋጋ በጣም አማሮታል። ስለዚህ አማራጭ ይጠቀማል። ባስ ላይ ደግሞ በጣም ቦሪንግ የሆኑ ነገሮች ናቸው ስፔሻሊ ወንዶች የሚያራምዱትና እስቲ እናንተ ሐሳባችሁን ሼር አድርጉ። ሌላው ልቤን የነካኝ ነገር ደግሞ አንዲት እናት 2 ልጆችን ታቅፋ ምግብ ቤት በራፍ ላይ ትቆማለች። ይቺ እናት ለማኝ አድርጋ ትቆጥራትና ያቺ የዛ ምግብ ቤት አስተናጋጅ የሆነችው እዚህ መቆም አይቻልም ከዚህ ሂጂ ብላ ውሃ ትደፋባታለች። ምን አይነት የከፋ ዘመን ላይ ያለ ነው ማለት። እንዴት ሴት ልጅ በሴት ልጅ ላይ እንደዚህ ትጨክናለች? አትሊስት ጆሮ ሰታ ማዳመጥ እኮ አንድ ትልቅ ጸጋ ነው አይደለም? እስኪ እንስማውና እናንተ የራሳችሁን ሐሳብ ስጡ። እነዚህን ክብረ ቢሶች እያችሁ እናታ እንዴ ነኝ እዚህ መቆም አይቻልም። ለመቆም አይደለም ለመጣ ምግብ ቤት ተብዬ ተጠቅሜ ነው የመጣሁት። እዚህ ጋር መቆም አይቻልም። ወደዛ እንዴ ምግብ ቤት ነው የፈለኩት እኮ ያልኩሽ አለ ምግብ ፈልጊ ገንዘብ ከሌላት ዘርበይ ምንም ያለ ምግብ ምን መስሎሽ ለይጭ ሰርተሻበም እንዴ እየለመነችኝ ነው። በቃ ለማኝ ከኔ ከስራ ቦታ አይቆም እየተባለ መሆኑ ነው። ምግብ እኮ ነው የፈለኩት ተመላሽ ነው። ልጆች እያለቀሱብኝ ነው። ሰርተሻት ላይ እዚህ ማንን ያልጠየቀሽ ምግብ ቤት አለሽ መቆም አይቻልም። እዚህ ሰርተሻበም እንዴ እዚህ ሰርተሽ ደግሞ ልጆች ይዛል ሳይኖርሽ ለምን ትወልጃለሽ? ሂጂ እዚህ መቆም አይቻልም። እኔ እኮ በነዚህ እኮ ሰዓት እንዴ ረፊያን ገንዘብ ባይኖር እንደዚህ መደረግ አለበት ነው። እኔ እኮ ያልኩትኝ በገንዘቤ ነው ስጪኝ። በገንዘብ ሲሆን ደግሞ ይት በገንዘብ ሲሆን ደግሞ ይት እኔ እኮ ለምኛ አይደለም በገንዘቤ እኮ ነው ስጪኝ አልኩ። እኔ እኮ ለምንኩሽም እሺ በገንዘብ አልመሰለም። ለዛ ገንዘብ ባይኖር እኔ መቀበልሽ እንደዚህ መደረግ አለበት። ልክ ነው። በጣም የሚያስገርመው ከዚህ ቪዲዮ የእናትየቱ ምግቡን መቀበል ነው። የእናትየቱ ምግቡን የተቀበለችበት ምክንያት እንደዛው አትረፍቶባትም ለልጆቿ ስትል ነው። ልጆቿን ስለራበባት ብቻ ያ ግፍ ተፈጽሞባት ምግቡን ተቀብለዋለች። በሚያሳዝን ሁኔታ ማለት ለልጆቿ ስትል እንጂ እንደነሱ ድርጊትማ ምግቡን ባልተቀበለች ነበር። እንደውም በቃ ሰድባቸው ባይልሽ ነበር። ምንም አማራጭ የላትም። ምግብ የፈለጉ ህፃን ይዛለች። አማራጭ የላትም። ተቀበለች። እናት እኮ ይሄ ነው በቃ ለየት የሚያደርጋት ነገር። የፈለገ ክብሯ የሚነካ ለልጆቿ ስትል ታደርገዋለች። ምንም ይሁን ምን እቺ ሴት የሚያደርገችው ይሄን ነው። እነዚህ ግን ክብረ ቢሶች ናቸው። የሚጫው ጭራሽ ህፃን ይዛ ነው ውሃ የደፋችበት። ጭራሽ ህፃኑ እንኳን አላከበረችም። ይቺ ሴት ሆና እንኳን ማለት ነው ሴት ሆና ህፃኑ ላይ ነው ውሃውን የደፋችው። ምን አይነት ክብረ ቢስ ነው። እኔ ደግሞ ከምንም በላይ ያስገረመኝ ነገር አካባቢው ላይ ያለው ቆሞ ተሰብስቦ የሚመለከተው ህዝብ አትሊስት በህግ እንድትጠየቅ ማድረግ ይችላል። እቺ ልጅ 2 ልጆችን ይዛለች። እንደው ለዛች መጥፎ ልጅ ብላ እንኳን
ምግቡን አትበላውም፣ በእርግጠኝነት አትበላውም። ግን ለልጆቿ ሰጥተል ተቀበለች እንጂ ልጆቿ ስለራባቸው አንገቷን ደፋች እንጂ እንደው እንደኔ ምኞት ቢሆን ወይም እንደ አንድ በጣም ራሱን ኮንትሮል ማድረግ የማይችል ሰው ሴት ብትሆን ተማታም ተሳድባም ትሄድ ነበር። እውነት ለመናገር እኔ ምግብ አልበላውም፣ ነገር ግን ለልጆቼ ስል ነው መቀበልሽ አለች። ሰምታችሁት ከሆነና በጣም ነው የሚያሳፍረው። በጣም ሊያውም ሴት ልጅ ሆነ እንዴ! ነገ እኮ መውደቅ እኮ አለ። ነገ እኮ ዛሬ እንደው ቆመ መሄዳችን አይደለም ማሰብ ያለብን፣ ነገ መውደቅም አለ። የሚያነሳን ይኸው ማህበረሰብ ነውና አላውቅም ምን እየተከናወነ እንደሆነ አላውቅም ምን እየተፈጠረ እንዳለ አላውቅም። በጣም ነው የሚያሳፍረው። ማለት እሷ የኔትሽ ወደፈትሽ ታዲያብሽ ሲላንሲ ኮፍታዳምሽኝ ምን እንደፈለኩኝ በተረዳኝ ነበር። አንዳንድ ምትዋት ተፈታ ወንድ ልጅ አስከፍታችሁት ዝም ካለ ተደብቆ የሚያለቅስበት ቦታ አለ። እንባው ምስጢር፣ ሳቁ ገሃድ ለሰው። አይ ወንድ ልጅ ቢከፋውም ተደብቆ ነው የሚያለቅሰው። የዛሬ ፕሮግራማችን ይህንን ይመስል ነበረ። እንደወደዳችሁት ባለሙሉ ተስፋ ነኝ። ላይክ፣ ሼር፣ ኮሜንት እያደረጋችሁ ሐሳባችሁን አጋሩኝ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጋብዛለሁ። መልካም ዛሬ ይሁንላችሁ። ባይ ባይ።